ጤና ይስጥልኝ ወገኖቼ። በባለፈው ቪዲዮ ኔትወርኪንግ ማለት ምን ማለት እንደሆነ በትንሹ ለማየት ሞክረን ነበር። አንደኛው ማስታወስ ያለብን ዋናው ነገር ምንድነው? ኔትወርኪንግ ማለት አንድ ክስተት አይደለም፣ ተደጋጋሚ እና በሂደት ውጤት የሚያገኙበት ጉዳይ ነው እንጂ። እና የመጀመሪያው ነጥብ ምንድነው? ኔትወርኪንግ ምን ማለት እንደሆነ ከተረዳን በኋላ ኔትወርኪንግ አንድ አይነት ብቻ እንዳልሆነ እና ብዙ አይነት በህይወታችን የሚያጋጥሙ የተለያዩ የኔትወርኪንግ አጋጣሚዎች እና አማራጮች እንዳሉ አብረን እናያለን። የመጀመሪያው ኔትወርኪንግ የቢዝነስ ወይም ፕሮፌሽናል ኔትወርኪንግ ይባላል። ይህ ማለት ብዙዎችን በመጀመሪያ ሁሉም ብዙ ኢንትረስት ያለበት ኤሪያ ነው። ለምሳሌ ያ ማለት በስራ ኮንፈረንሶች ሊሆን ይችላል፣ ከስራ ጋር ተያይዘው ሌሎች ስብሰባዎች ሊሆኑ ይችላሉ፣ ሌሎችም ከስራ ጋር ተያያዥ የሆኑ ስራ ላይ ያለን የሚያጋጥሙን የተለያዩ ሰዎች ከእነሱ ጋር የምንገናኝበት ሊሆን ይችላል እና ዓላማው ያው የስራ እድሎችን መፍጠር ሊሆን ይችላል፣ ንግድ ግንኙነትን መገንባት ሊሆን ይችላል እና በአጠቃላይ በሙያ መዳበርም ይመለከታል። የተለያዩ ሴቶች ብንገነባበት በሙያችን ዘርፍ የተለያዩ እድገቶች ልናገኝበት የምንችልበት በእውቀት ማለት ነው። እነዚህ ሁሉ የቢዝነስ ወይ ፕሮፌሽናል ኔትወርኪንግ ይባላሉ። ሁለተኛው የመማር ወይም ሜንተርሺፕ ኔትወርኪንግ ይባላል። ይህ ኔትወርኪንግ ማለት ዋና ዓላማው ያው የመማር እንደሚለው ለመማር የተመሰረተ ነው። ከዚህ ከኔ የተሻሉ ሰዎች ለምሳሌ በሙያ በአንድ ሙያ የተሻለ እውቀት ያላቸው ልምድ ያላቸው ሰዎች ፈልጎ አግኝቶ ከነሱ ምክርን መጠየቅ እና ከልምዳቸው መማር ያ የመማር ወይም ሜንተርሺፕ ኔትወርኪንግ ይባላል እና ዋና ዓላማው እዛ ላይ ያተኮረ እድገት ላይ ሆኖ አብሮ መምራትና ማወቅ። ሶስተኛው የአብሮነት ወይም ፒር ኔትወርኪንግ ይባላል። ይህ ደግሞ አንተ ወይም ከአንቺ ጋር በተመሳሳይ ደረጃ ያሉ ሰዎች በተመሳሳይ ስራ ደረጃ ወይም እውቀት ደረጃ ያሉ ሰዎች ጋር የሚፈጠር ግንኙነት ነው። ያ ማለት የስራ ባልደረቦች ሊሆኑ ይችላሉ፣ ወይም በአንድ ዘርፍ አብረው የሚሰሩ የተለያዩ ሰዎች ሊሆኑ ይችላሉ። አንድ መስሪያ ቤት ማለት አይደለም። በተለያዩ መስሪያ ቤት ውስጥ ሆነው ግን በአንድ ዘርፍ ሊሆን ይችላል እና ከነዚህ ሰዎች ጋር በተለያየ ምክንያት በሚፈጠረው ግንኙነት እውቀቶችን ማዳበር ይቻላል። አራተኛው ማህበራዊ ወይም ማህበረሰብ ኔትወርኪንግ ይባላል። ይህ ደግሞ በስራ ብቻ አይገደብም። ይሄ ማለት የበጎ ስራ ፈቃዶች ሊሆን ይችላል፣ የበጎ ፈቃድ ስራዎች ሊሆን ይችላል፣ ማህበራዊ ቡድኖች ወይም የሃይማኖት ወይም የስፖርት ማህበረሰቦች ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላሉ። ግን በማህበራዊ ዘርፍ ዙሪያ ያተኮረ ነው። ያ ደግሞ ብዙ እድሎችን አብሮ ይዞ ይመጣል በራሱ መንገድ። እነዚህንም እናብራራቸዋለን በሰፊው። ሌላኛው ደግሞ የመጨረሻው ዲጂታል ወይም ኦንላይን ኔትወርኪንግ ነው። ይሄ ደግሞ ኔትወርኪንግ በአካል መገናኘት ብቻ አይደለም። እንደምታውቁት ዘንድሮ በአብዛኛው እንደውም ቨርቹዋል ነው። ስለዚህ ሊንክድን፣ ቴሌግራም፣ ዋትሳፕ፣ ትዊተር እና የተለያዩ ኦንላይን ኮሚኒቲዎች ተጠቅሞ አብሮ ለመማማር ለማደግ የምንጠቀምበት አማራጮች ናቸው። አመሰግናለሁ።